ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በዚህ ተተረፈ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አብርሃም እንግዲህ ኃይለኛ ውሳኔ ወስኗል ማለት ነው። ውሳኔው ደግሞ ምንድን ነው የሚለውን አብራችሁ ተከታተሉኝ እስከ መጨረሻው ድረስ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው ድረስ እነግራችኋለሁ። ኤፍሬምስ ምን አለ? ኤፍሬም እውነት ተባባሪ ነው ወይስ አይደለም የሚለውንም እነግራችኋለሁ። ሁሉንም ነገር አብሬ የምነግራችሁ ይሆናል። ተከታተሉ። አብርሽ ለሄርሜላ በጣም በከባዱ ኃይለኛ ማስጠንቀቂያ ሰጣት፣ እንዲሁም ለእህቱ ጨምሮ ማለት ነው። ካሁን በኋላ ሩታ ስር ማንኛውም ሰው እንድደርስ አልፈልግም። ሩታ ሚስቴና ካሁን በኋላ ማንም ሰው ሊናገረኝ አልፈልግም ብሏል ማለት ነው። እንግዲህ ምንም ነገር አልሆንኩም፣ እኔ አላማመኝምም፣ ምንም ነገር የሆንኩትም ነገር የለ። ስለዚህ ከሚስቴ ጋር መኖር እፈልጋለሁኝ። አሁን ላይ ሄርሜላም ሆንሽ ውሴ አንቺም እህቴ የሆንሽ ማንኛውም ሰው መጥቶ ህይወቴን እንዲበጠብጠኝ አልፈልግም። ይህንን ትል ተናግሯል። ኤፍሬም ደግሞ እንዲሁም ኤፍሬም ምንም ነገር ያደረገኝ ነገር የለም፣ ወንድሜ ነው ምንም ነገር ወደ ትዳሬ እንድመለስ ነው ያደረገኝ ብሏል። እዚህ ጋ ግን ውስህ ግን ምንም ነገር የተዋጠኝ ነገር የለም ያንተ ነገር። ስለዚህ እሱም ተባብሮ ያደረገው ነገር አለ። እሷም እንደዛው ቴክስት ትልክልህ ሮጠህ የመጣኸው ለምንድን ነው? መድኃኒትህን ታጨርስ ሐኪም ቤት። ስለዚህ አብረን እንሄዳለን ብዬ አልነበረም ወይ? ሹልክ ብለህ እሷ ቴክስት በጣፈችልህ ሰዓት ሮጠህ የመጣኸው እሷ ጋር ነው፣ ምን አድርጋህ ነው እያለችው ነበረ። ስለዚህ እሷ ምንም ነገር ያደረገችኝም ነገር የለም፣ እኔ ፈልጌው ነው ቴክስት ላከችልኝ ና ቶሎ ብላ መጣሁኝ። ስለዚህ ሚስቴ ናት፣ ምንም ነገር አላደረገችኝም። ካሁን በኋላ እየተናገራችሁ እሷንም እንድታሳቅቋት አልፈልግም። አሁን ላይ ጥሩ ህይወቴን እየኖርኩ ነው እያለ እንግዲህ ትናንትና ተናግሯል ማለት ነው። ይሄ ነገር ደግሞ ብዙዎቻችሁን ማነጋገሪያ አድርጓቸዋል። ማነጋገሪያ ያደረጋችሁ ደግሞ ብዙዎቻችሁ እንዴት እንደዚህ ሊሆን ቻለ? ይሄ ነገርማ እውነትም ትክክለኛ ያደረገችበት ነገር አለ እያላችሁ ብዙዎቻችሁ ብላችኋል። እንዲሁም ደግሞ ሄርሜላንም አጠገቤ እንዳደርሽ ካሁን በኋላ አይንሽ ማየት አልፈልግም አንቺን ብሏታል ማለት ነው። ሄርሜላ ደግሞ መቼም ቢሆን አንተን አልተውህም፣ ትዳርን እመራለሁ ብለህ ከሆነ ከኔ ተለይተህ መቼም አትመራም፣ ሁልጊዜም ህይወትህን አበላሸዋለሁ በእንደዚህ አይነት መንገድ ተመጣህብኝ ብለዋል ማለት ነው። ስለዚህ አሁን ላይ ማንኛው ዋጋ ነው ለማንኛው ውሳኔ ወሰነ፣ ማንኛውንስ ማስጠንቀቂያ ሰጠ የሚለውን አብራችሁ ሁላችሁም እስኪ አስተያየታችሁን ስጡበት ማለት ነው። ምክንያቱም ከሄርሜላ ወይስ ከሩታ ከማንኛዋ ነው የሚሆነው አብርሽ ብላችሁ ታስባላችሁ አሁን ላይ? ስለዚህ እዚህ ጋር ደግሞ ውዝጋቤ ፈጥሮበታል። ምክንያቱም ውዝጋቤ የፈጠረበት ምክንያት ደግሞ ምንድን ነው? ሄርሜላ አልተውህም በማለቷ ማለት ነው። ሄርሜላ የፈለገው ነገር ቢሆን አልተውህም፣ መቼም ቢሆን ህይወትን ምስቅልቅል ነው የማደርገው እኔን እንዳመሰቃቀል ከህይወቴን ብላ እንግዲህ ትናንትና ዝታበታለች። እሱም እንግዲህ ከባድ የሆነ ዛቻ አቅርቦላን ነበረ። ያንን ግን ምንም ልትቀበለውም አልቻለችም። እንዲሁም ደግሞ አቤልና እህቷ ሄደዋል ማለት ነው። ተሳፍረው የሄዱት የት ነው የብዙዎቻችሁ ጥያቄ ሆኗል። ያ ደግሞ ለምንድነው የተሳፈሩትስ? ለምንድነው የሄዱት? የት ሀገር ነው ሲሄዱት እያላችሁ ብዙዎቻችሁ እየተወዘገባችሁ ነበር ያላችሁት። እንግዲህ እሷም ልታደርግበት ነው ወይም የሆነ ነገር ልታደርገው ነው። ስለዚህ እነሱ ተሳፍረው መሄዳቸው ሌላ ችግር ይዞ ይመጣል እያላችሁ ብዙዎቻችሁ ደግሞ እያላችሁ ነው ማለት ነው። ያ ነገር እንግዲህ እሱም ያንን ነገር ትናንትና ቤተሰቦችሽ ለምንድን ነው የተሳፈሩት? እንዲሁም ደግሞ አቤላ ምን ፈልጎ ነው ከእህትሽ ጋር የተሳፈረው? የት ሀገር ነው ሲሄደው? ምን አስባችሁ ነው? ምን ቀምራችሁ ነው ብሏታል። ያን ነገር ደግሞ ምንም ልታውቅ አይገባም። ስለዚህ እኔ ላቅም የማይገባው ነገር ስላለ አንተም ልታውቅ ስለ እኔ ምንም ነገር እንድትሞክር አልፈልግም ብለዋል ማለት ነው። የፈለጉበት መሄድ ይችላሉ። ማንኛውም ሰው ፈለገበት ቦታ መሄድ ይችላል። ግን እኔን አሁን ላይ እዚህ ጋር ብታስፈራራኝም ምንም ብትለይ ግን ካንተ ህይወት እንደማልወጣ እወቅ። ይሄ መጨረሻ ንግግሬ ነው ብለዋል ማለት ነው። ምክንያቱም ካንተ ህይወት የማወጣው አንተ የኔን ህይወት ታስተካክል ነው ብለዋል ማለት ነው። እሷ ደግሞ ህይወቴን አመሰቃቅልሃል፣ ስለዚህ አፈቅርሻለሁ ወድሻለሁ ብለህ ቀለበት አስረህልኛል፣ እንዲሁም ደግሞ እርጉዝ ነኝም ብላለች በድጋሚ። እርግዝናውን ደግሞ እያየ ነው አይደለም፣ እየገፋም አይደለም፣ ምንም እያለ አይደለም። ስለዚህ የእርግዝናውን ነገር እዛ ጋር ተውት፣ አናቅም። ግን በነገራችን ላይ
መረረችም ማጠችም መውጣት ያለባት ቢኖር ማናት? እኔ በነገራችን ላይ ሄርሜላ መውጣት አለባት ብዬ አስባለሁ ከመካከላቸው። ምክንያቱም ባለትዳር ውስጥ ነው የገባችው። ይህን ደግሞ አውቃ እንደገባችበት ነው፣ አውቃ ገብታበታለች። አውቃ የገባችበትን ነገር ደግሞ አውቃ መውጣት አለባት ማለት ነው ራሷ። እሷ ግን አልወጣም እያለች ነው እዚህ ጋር መወጣ አይደለሁም ብላለች። እንዲሁም ደግሞ አሁንም ቢሆን ቡዜም ብትሆን አንተ እዚህ ጋር ህይወት ልትኖር አችልም ብለዋለች። ምክንያቱም በእንደዚህ አይነት ህይወት የምትኖር አይደለም እኔም አላኖርህም ብለዋለች ማለት ነው። እንግዲህ አብርሽ ውዝግብግብ ያለ ውስጥ ገብቷል ማለት ነው። ያን እንግዲህ የሚያወዛግበው ምንድን ነው? ያወዛግበውስ ምንድን ነው የሚለው የሩታ የሆነ ነገር አድርጋለች የሚሉት አንጣር ነው ማለት ነው። ያን ነገር ደግሞ ሩታ ደግሞ ምንም አላደረኩት በራሱ አስቦ ተመጣ፣ በራሱ ሆኖ ተመጣ፣ ልጁ ጋርና ሚስቱ ጋር ተመጣ። ሰላማችንን ስጡን፣ ሰላማችንን አትንሱ፣ ሰላም ነን እኛ ምንም ነገር የለም እሱም ሰላም ነው እያለች ነው። እዛ ጋር ግን እሱ ፈዞ ነው የምናየው። አሁንም ቢሆን ፈዞና ተክሶ እያየነው ነው ያለ ነው ማለት ነው። እና ሰላምህን እያገኘህ አይደለም፣ ሰላም ኖሮም እየኖርክ አይደለም። አሁን ላይ ያለህበት ሁኔታ ጥሩ አይደለም። ስለዚህ አብርሽ ተረዳኝና የምንፈልግበት ቦታ እንውሰድህ እባክህ እያለች ነው ቡሴ ማለት ነው። ቡሴ እንግዲህ ብዙ ነገሮች አብራ ተቋቁማ ነው ያለችው። ብዙ ነገሮችን አብራ እያደረገች ነው ያለችው። ብዙ ነገሮችን ተጎን ሆና እያረገች ነው ያለችው እንደ እህትነት ማለት ነው። ግን አንዳንድ ነገሮችን የሚገርመኝ ነገር ማለት ነው እኔ ከአሁን በፊትም ተናግሬያለሁ ማለት ነው። ካሜራ ላይ ሆነው ታይሆን ከካሜራ ውጭ ሆና ወንድሟን ይዛ መሄድ ባለባት መንገድ ይዛ ሄዳ ነገሮችን የምትፈልግበት ቦታ አድርሳ ነገሮችን ማስተካከል ያለባት እሷ ነበር። ግን ይሄን ነገር ብዙዎቻችሁ እንደውም እየጣፋችሁ ነበር ኮሜንት ላይ በካሜራ እየመጣች ጧት ማታ እንደዚህ ተምትዩ ለምንድን ነው ወንድምሽን ብድግ አድርገሽ ይዘሽ ሄደሽ የምትፈልግበት ቦታ ነገሮችን የማታደርግለት? አንቺ ግን ካሜራ ላይ መጥተሽ ካሜራ ደቅነሽ እዚህ ቦታ ትሄዳለህ፣ እዚህ ቦታ ትሄዳለህ፣ ደህና አይደለህም፣ ደህና ነህ እያልሽ ዝም ብለሽ ማወዛገብ ነው እያላችሁ አልነበረ? እኔም ያንን ነበር እያልኩ የነበረ ማለት ነው። እና ስለዚህ ከአንድም ሁለት ሶስት ጊዜ አብርሽ እንደማይፈልጋት ሩታን ተናግሯል፣ ደግሞ ደጋግሞ ማለት ነው። ያ ነገር ግን አሁን ላይ መልሶ እንዴት እንደዚህ ሊል ቻለ እያላችሁ የብዙዎቻችሁ ይህም ጥያቄ ሆኗል። እንግዲህ ያ ደግሞ የራሱ እንግዲህ ወይም ከአሁን በፊት የተናገረው ነገር አለ። ልጅን ማየት ፈልጋለሁ፣ አብሬ ልጄ ጋር መሆን መጫወት ፈልጋለሁ። ልጅን በማየው ሰዓት በጣም ብዙ ነገሮች እየተሰሙኝ ነው። ስለዚህ ያደረግኩን ነገር ትክክል እንዳልሆነ ገብቶኛል። ስለዚህ ወደ ሚስቴ መመለስ አለብኝ ብሎ ወስኗል። ይህን ውሳኔ ገና በፊት ጀምሮ ማለት ነው። ይህን ነገር ደግሞ ትወስን ብዙዎቻችሁ ሰምታችሁታል። ትናገርም ተዋራም ብዬ አስባለሁኝ እና ያ ነገር ደግሞ እውነት ነው ወይስ ውሸት የሚለውን አላቅም። የውሳኔው የራሱ ውሳኔ ነው ማለት ነው። እና ነገሮች ሁሉ ውስብስብ ያሉበት ነገሮች አሁን ላይ እንደፈለገ ማለት እሷ ና ትትለው ይሄዳል፣ እሷ ቁጭ በል ትትለው ቁጭ ይላል፣ እሷ የሆነ ነገር ትታረግለት ይሆናል። በቃ ይሄ ነገር ነው ብዙዎቻችሁን አሳስቧቸው ያለው ማለት ነው። ይሄ ነገር በጣም ያሳስባል። ምክንያቱም አለሷ ሌላ ሰው ማየት አይችልም። አለሷ ይሄ ነገር ምንድነው? ወይም መስተፋቅር ነው የሚሆነው ወይም ሌላ ነገር በቃ አጠቃላይ ነገር መስተፋቅር የሚባለው ነገር እንደዚህ ይደረጋል ትሉ ሰምቼ ነው እኔ ቲዋሩ ሰምቼ ነው አላቅም። እና ያ ነገር ነው ብዙዎቻቸው እንደውም ኮሜንት ላይ እያየሁ ነው እየሰማሁም ነበረ እና ይሄ ነገር ነው እያሉ ነው። እና ስለዚህ ነገር ከሆነ ለምን ይህን ነገር ውሴ በቻለችው አቅም እንግዲህ የሚችሉ ሰዎች ይኖራሉ። በክርስትናም በጠበል ምናምን ነገር በተለያየ ነገር ሊኖር ይችላል ብዬ አስባለሁኝ። እና ያን ነገር ማድረግ ትገባት። እሷ ምንድን ነው እነሱ የያዙት ሄርሜላም የኔ ነው ትላለች፣ ሩታም የኔ ነው ትላለች። ስለዚህ ልጁን ግራ እያጋቡና ያሉት አሁን ላይ ማለት ነው። እንጂ ለልጁ መፍትሄ እየሰጡት አይደለም። ለልጁ የሆነ ነገር እያደረጉለት አይደለም። የብስ እያወዛገቡና ያሉት ያን ነገር ደግሞ እንደዚህ ሆና ብዬ ያሰብኩት በምን መሰላችሁ? ሩታና ኤፍሬም ልብ ማን ሙያ በልብ ነው። እኛ የራሴ ማድረጉን እችልበታለሁ፣ እንዴት እንደማደርገው ደግሞ አሳያችኋለሁ ትትል ነበር ሩታ። እንግዲህ ወንድምየውም እናያለን እኛ ስራውን በውስጥ እንሰራለን እያለ ነበረ ማለት ነው። ይህን ነገር ታስታውሳችሁ ቪዲዮውን ማውጣት ትችላላችሁ፣ በተሰብ ማለት ነው ያያችሁት የምትከታተሏቸው ማለት ነው። እና ይሄ ነገር እውነትም ነው ተደርጎበት ነው
እውነት ነው ይሄ ነገር ሆኖ ነው ብዬ ለማሰብ ተገድጃለሁ እኔ ብዬ ነው የማስበው። ምክንያቱም ከዛ ቀን ጀምሮ ይሄን ነገር ብለው ሰላም እናወርድ ብለው በሰላም እንደቀረቡትና ሁሉንም በሰላም ቀርቧቸው እንዲሁም ደግሞ ሄርሜላንም እህቱንም ማንኛቸውንም በሰላም ቀርበው ሰላም እንሁን በቃ ተለያይተንም ቢሆን ምናምን እያሉ ነበር እና በዛ ሰዓት ነው ይሄን ነገር ያደረገችው ማለት ነው። እና ነገሮች ከዛ ጀምረው ነው እንደዚህ የሆኑት እና ይሄን ነገር ምን ትላላችሁ እናንተ? ምን ትወስኑበታላችሁ? ቤተሰብ እና እውነት መሆኑ ይሄ ነው እና ሩታ ወዷት አይደለም አብርሽ አሁን አብሯት ያለው ወይም አፍቅሯት ወይም ወዷት ወይም የልጅ እናት ናት ብሎ አይደለም አብሮ ያለው እና ያለው ከሌላ ጋር ነው እና ስለዚህ ልጁን በምታድኑ መልኩ